እጣ ፈንታ ብሎ የጅል ወሬ የለም። የሰው ልጅ ውድቀቱንና ሽንፈቱን ለማድበስበስ ብሎ የፈጠረው ውሸት ሀሳብ ነው። መሬት ላይ ጠብ ያደረግናት ውሃ የምትፈሰው ወደ ቁልቁለት አቅጣጫ ነው። የሰው ልጅም እንዲህ ነው። ስኬቱም ሆነ ውድቀቱ ያለው ወደ ተራመደበት አቅጣጫ ነው። ፊቱ ላይ ካሮቷን እንዳይበላት ሆኖ ታስሮ ጌታው ከኋላ ቢልምጭ እንደሚነዳው ህያነን። እድላችን ያለው ልባችን ስር ነው። እሱን መሻታችንን ተከትለን ነው የምንጓዘው። ገመዷን በጥሰን ለመብላት ጊዜ ቢፈልግም የከፋ ትግል አይጠይቀንም። በጉዟችን መሀል አረፍ እያለን እንዲሁ በቀስታ ጉዟችን ይቀጥል። የልባችንን አፈር ትንሽ ማስማስ ብናደርግ ሁሉ ነገር ራሱን ይገለጥልናል። ከዓለም ጫፍ እስከ ጫፍ መኳተን አይጠበቅብንም። የሰው ልጅ እድሉ ያለው ልቡ በተነሳሳችበት ስፍራ ላይ ነው። እኔ ግን ይህን ልቤን መነሳሳት ዳግም ላይ ተነፍስ ገድየዋለሁ። ውህ ይበርዳል። እዚህ ሰውነቴ እየተንቀጠቀጠ ነው። የደራረብኳቸውን ልብሶች አልፎ ውስጥ ድረስ ዘልቆ ቅዝቃዜው ይሰማኛል። በእርግጥ አየሩ ሞቃታማ ነው። ብርዱ የሚሰማኝ ከውስጥ ወደ ውጭ ነው። አንጀቴ ስር አሊያም የልቤ ዙሪያ የቆመ ትልቅ የበረዶ ግግር ያለ ይመስለኛል። ብዙ የሰውነታችን ክፍል ውሃ ነው ይሉታል። የማስበው ሀሳብ የውስጤን ውሃ ቅርጽ ወደ በረዶ ግግርነት ቀይሮታል። በፍጹም ሙቀት አይቀልጥም። ራሴን አጥፍቼ እገላግለዋለሁ። እግሬ ላይ ያጠለኩትን ካልሲ ያወጣሁት። የእግሬ ጣቶች በቅዝቃዜ በደን ሆኗል። አንደኛው እግሬ ሴት አለ እንዴ! ትናንት ተራምጄበት ነበር እኮ። አዎ ለካ አጥፌው ነው። የዚህኛውን እግሬን ካልሲ ገፈፍኩት። ጥፍሮቼ በቁመታቸው ከጣቶቼ ጋር ሊተካከሉ ይመስላል። ውስጣቸው አፈር ቋጥሯል። አንቀሳቀስኳቸው። 10 ትሎች እጥፍ ዝርግት የሚሉ ይመስላሉ። የሚያስጠላ ነገር አላቸው። አንዱን የእጅ ጣቴን በመካከላቸው አስገብቼ አወጣሁት። ያወጣሁትን ጣቴን ወደ አፍንጫ ያስጠግቼ አሸተትኩት። በጣም ቀፋል። እንዲህ ነው ተፈጥሯችን። ከላይ ሳይሆን እንማርካለን። ውቦች ነን። የሰውነታችንን መገጣጠሚያዎች ግን ይሸታሉ። ትክክለኛው ማንነታችን እነሱ ናቸው። አሁን ይህን እግሬን ለማጽዳት አልነሳም። ራሴን ለማጽዳት ብዙ ሞክሬያለሁ። አሁን ግን ደክሞኛል። በቆሸሸች ዓለም ላይ ጸዳን ገላን ይዞ መኖር በቆሸሸች ዓለም ላይ ጻዳ ገላን ይዞ መዞር የእግር ቢንጥ ነገር ነው። ዓለም በጠቅላላ በሞት በድህነት በተጓደለ ፍትህ ምናምን ብሽሽቷን እያከከች እኔ ገላይን በሳሙና አልለውልም። ታጥቦ የታጠነ ገላዬ ዋጋ የሚያሰጠው ስፍራ ይህ አይደለም። ውስጤ ሰላም አለው። ንጋትና ምሽቴ ንጹህ የምንጭ ውሃ ናቸው። የሰው ልጅ እንባ በእጄ ምክንያት ስላልወረደ በመኝታዬ ላይ የማንም ለቅሶ አያቃጭልብኝም። በህሊናዬ ንጽህናን እካካለሁ። ካልሲውን መልሼ ያጠለኩት። እጄን አፌ ላይ አድርጌ የራሴን ትፋሽ መልሼ ያሸተትኩት። ጠረኑ የተበላሸ አሳ አይነት ነው። የውስጤን ሀሳብ ነው ወደ ውጭ በትንፋሽ መልክ ያወጣሁት። ከዚህ በላይ ብሸት ግድ አይሰጠኝም። ምክንያቱም እዚህ ከማንም ጋር አላወራም። ትንፋሼ ከማንም አፍንጫ ስር አይደርስም። የሚደርስም ግድ አይሰጠኝም። ይሽተታቸው ካስፈለገ እኔም እነሱን ጠረን ሳሸት ኖረ። ማንም ብዬ የምቀይረው ማንነት የለኝም። የተወለድኩት ራሴ ለሆኜ ነው። እርቃኔን ከልብስም ሆነ ከሀሳብ ንጹህ ሆኜ ተወልጃለሁ። የምኖረውም በራሴ ዓለም ነው። ዛሬ ተመልክቶኝ ነገ ለሚረሳው ገጽታዬ ምንም መቀባባው ማሳመሪያ አልፈልግም። እንዲሁ እንዳለው ከተቀበሉኝ እሰይ፣ ካልሆነ ግን ገደል ይግቡ። በመስኮቴ ቀዳዳ የሚገባው ፀሐይ ጨረር ወለሉ ላይ የብርሃን ቀለበቶችን አስቀምጧል። ከእውነተኛ ዓለም የሚገባው ብርሃን በበሩ ስር በሚገባው የውሸት ዓለም ብርሃን ተሸንፏል። የዓለም ሕግ ውሸት ከእውነት በላይ ገዘፈበት ስለሆነ የሚጠበቅ ነው። የሰው ልጆች የሚተዳደሩት በውሸት አንቀልባ ታዝለው ነው። ውሸት ሂዱ ከኔ ራቁ ብትላቸው መግቢያ ቀዳዳ የላቸውም። በውሸት ውስጥ ስናልፍ ከነ ነፍሷ በድመት መንጋጋ ውስጥ እንደገባች አይጥ አይነት ነው። በድመቷ ጥርሶች ተቆንጥጣ የተንጠለጠለችው አይጥ እስከምትሰለቀጥ ድረስ በህይወት መኖሯን እንደ ጸጋ ትቆጥራለች። መላመጥና መዋጧን ግን አይቀርም። በውሸት እቅፍ ውስጥ መደላደልም እንዲህ ነው። እቅፏ አባብሎ እስከሚያፍነን የመተንፈሻ እድል የተሰጠን ይመስለናል። የባከኑ ሰከንዶች ያክል እንኖራለን።